ሰላም እንዴት ናችሁ? በዛሬ ቪዲዮ እንዴት አድርገን ለኮምፒውተራችን ዊንዶውስ 11ን ዳውንሎድ አድርገን ኢንስቶል ማድረግ እንደምንችል እያንዳንዱን ነገር በዝርዝር የማሳያችሁ ይሆናል። ጌች ይባላልው። አዳዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮን ላይክ አድርጋችሁ ተጀምሩ። ታዲያ እንዴት አድርገን በቀላሉ ዊንዶውስ 11ን ዳውንሎድ አድርገን ኢንስቶል ማድረግ እንደምንችል እያንዳንዱን ነገር አብረን የምናይ ይሆናል። አብረን በቀጥታ ወደ ብራውዘሩ እንሄዳለን። እኔ ክሮምን ከፍቻለሁ። እናንተም የሚመቻችሁን ብራውዘር ክፈቱና እዚህ ሰርች ባር ላይ ዳውንሎድ ዊንዶውስ 11 ስፔስ አይሶ ብለን ሰርች እናደርጋለን። እዚች ሰርች ባር ላይ ዳውንሎድ ዊንዶውስ 11 አይሶ ትሉና እቺን ተጽፎና እንታር እንላለን። ከዛ ወደ የትም ሳንሄድ እዚህ የመጀመሪያው ላይ ዳውንሎድ ዊንዶውስ 11 የሚለው ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ኦኬ፣ እጅግ በጣም ቀላል ነው ዳውንሎድ ማድረጉ። እቺን ስቴፕ ከኔ ጋር ተከታተሉኝ። ቀጥታ ወደ ታች እንመጣለን። ወደ ታች እንመጣና እዚህ ጋር ሴሌክት ዳውንሎድ የምትለው ላይ አንድ ክሊክ እናደርግና ዊንዶውስ 11 ማልቲ ኤዲሽን የምትለው ላይ ክሊክ እናደርጋለን። እቺን እንመርጣለን። ኔክስት ወደ ታች ስክሮል እናደርግና እዚች ኮንፊርም የምትለው አንድ ጊዜ ክሊክ እናደርጋለን። ኦኬ፣ ከዛ በኋላ አሁንም ወደ ታች እንመጣና ማውረድ የምንፈልግበት ላንጉዌጅ እንመርጣለን። እዚህ ጋር ቾይስ ዋን የሚለው ላይ ክሊክ እናደርግና ቋንቋ እንመርጣለን። እንግሊሽ ዩናይትድ ስቴትስ የምትለው ማለትና ደን ኮንፊርም እንላለን። ከዛ በኋላ አሁንም እዚች ጋር ዳውንሎድ ዊንዶውስ 11 እንግሊሽ እና ከታች 64 ቢት ይላል። እዚች 64 ቢት የምትለው ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ከዛ በቀጥታ ኮምፒውተራችን ላይ ዊንዶውስ 11ን ዳውንሎድ ማድረግ ጀምረናል ማለት ነው። ይሄ እስኪያልቅ ድረስ እንጠብቃለን። ኔትወርካችሁ በጣም አሪፍ ከሆነ በፍጥነት ሊያልቅላችሁ ይችላል። ኔትወርካችሁ ደግሞ ትንሽ አቅሙ አነስ ያለ ከሆነ የተወሰነ ታይም ሊወስድባችሁ ይችላል። በትዕግስት ጠብቁት። ይሄንን ዳውንሎድ ካደረግን በኋላ እንዴት አድርገን ነው ኢንስቶል የምናደርገው ካላችሁ እዚች ጋር ኢንስቶል ማድረግ የምትችሉበትን ስቴፕን የሚያሳይ ሙሉ ቪዲዮ ከዚህ በፊት የሰራሁት ስላለ ቪዲዮን ይሄው እዚች ጋር በካርድ መልክ ካልሆነ እዚች ጋር በኢንድ ስክሪን አስቀምጥላችኋለሁ። ይሄንን ቪዲዮ እያያችሁ ዊንዶውስ 11ን በኮምፒውተራችሁ ኢንስቶል ማድረግ ትችላላችሁ። እንደዚህ አይነት አሪፍ የሆኑ ቪዲዮዎችን በፍጥነት እንድናደርሳችሁ ቻናላችንን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮመንት፣ ሌላ እንዲሰራላችሁ የምትፈልጉት ነገርም ካለ በኮመንት መጠየቅ ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።